ሄሎ ጋይስ ዛሬ የምንጀምረው ኤሌክትሮኒክስ ፍሮም ስክራች ነው። ማንኛውም ሰው በዚህ ቻናል ኤሌክትሮኒክስ ሲማር ከኔ ጋር እኩል ከስክራች ይጀምራል። ሁላችሁንም ኤሌክትሪካል ኢንጂነር ለማብቃት እሞክራለሁኝ ማለት ነው። በዚህ ቻናል ኤሌክትሮኒክስ ኮርስ የምትከታተሉ ፍሮም ስሞል ኮምፖኔንት ቤዚክ ኮምፖኔንት ከሚባሉ ነው የምንጀምረው። ኤሌክትሮኒክስ ኤሌክትሮኒክስ 0000 ብለን ከጀመርን በኋላ ኤሌክትሮኒክስ 00 ብለን ነው የምንጀምረው። ስንጀምር ሶ ከዛን ፍሮም ዜሮ ዩ ቢካም ሄሮ ዲስ ማይ ብሊቭ። ይሄ የኔ እምነት ነው። ሄሮ ነው የምትሆኑት ማለት ነው። በእርግጥ እኔ ሞር ኢምቤድ ሲስተም እና ኢንዱስትሪያል ኮንትሮል ላይ ኤክስፐርት ነኝ። ይሄንን ኮርስ ሲሰጣችሁ በየሳምንቱ እዚህ ጋር ሞር ኢምቤድ ሲስተም ሮቦቲክስ ላይ ያላችሁ አቅማችሁን ያው በደንብ ለመጨመር ትኩረት ባደረጋችሁ ሞር ኢፈርት ነውና የሚጠይቅ እኔ ደግሞ ምንም ሳልደብቃችሁ እሰጣችኋለሁ ማለት ነው። ቻናልንም በዚሁ ማኔቴክ ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ የምንጀምረው ፍሮም ስክራች። እኔ አንድ የሚወዳት ኮምፖኔንት አለች ከዛችኛው ነው የምንጀምረው እና ቤዚክ ኮምፖኔንት ቤዚክ ኤሌክትሮኒክስ ኮምፖኔንት ነው የምንጀምረው። ቤዚክ ኤሌክትሮኒክስ 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 ኮምፖኔንት ኮምፖኔንትስ ከነዛ ውስጥ ቤዚክ ኤሌክትሮኒክስ ኮምፖኔንት ሁለት ቦታ ነው የሚከፈለው። አንደኛው አክቲቭ ነው። አክቲቭ ኤሌመንት ናቸው። አክቲቭ ኤሌመንት ኦር ኮምፖኔንት ማለት ነው። ኮምፖኔንት ማለት ነው። ሁለተኛው ፓሲቭ ነው። ፓሲቭ ኤሌክትሮኒክስ ኮምፖኔንት ኤሌክትሮኒክስ component or basic electronics is elements, not elements. ይህንን ከፈለጋችሁ ችግር የለውም። ኮምፖኔንትም ማለት ይቻላል። አትጨነቁ። ተርሚኖሎጂዎቹ we are familiar for this terminology። ዛሬ ግን የምንጀምረው አክቲቭ ኮምፖኔንት የምንለው ማለትም አክቲቭ ኤሌመንት ኤሌክትሪካል ኮምፖኔንቶች ላይ ምንድን ናቸው ብለን ስንል ልክ እንደ ዳዮድ ትራንዚስተርስ አይጂቢቲ እና እነዚህ ፋሚሊዎች ናቸው አክቲቭ የሚባሉ። ፓሲቭ የሚባሉ ደግሞ ፓሲቭ ሁለተኛው ከነዚህ ፓሲቭ የምንላቸው እነዚህ ልክ እንደ ሬዚስተር ያሉ ፓሲቭ ኤሌመንት የምንላቸው ፓሲቭ ኤሌመንትስ ሬዚስተር ኢንዳክተር ካፓሲተር ኢቲሲ ኮምፖኔንትስ አር ፓሲቭ። እና ዛሬ የምናወራው ሞር ስለ ሬዚስተር ነው። ስለ ሬዚስተር እናወራለን። ሬዚስተር የምንለው በጣም ቬሪ ኢሴንሻል ኤሌክትሮኒክስ ኮምፖኔንት ነች። ሬዚስተር ከረንት ለመገደብ ወይንም የኤሌክትሪክ ከረንት ፍሰትን ለመገደብ የሚያገለግለን ትንሽ ኮምፖኔንት ነው። ሬዚስተር ሲምቦል የሚሆነው የሬዚስተር ሲምቦል ሁለት ናቸው። አንዱ ይሄ ነው። ግን
ሞስት ናውን ሰዎች የሚያውቋት ሲምቦል እቺ ነች። ሁለቱም ሬዚስተር ናቸው። ከእነዚህ ሬዚስተሮች ውስጥ ታይፕ አለው። ሬዚስተር ራሱ ሬዚስተር አንዴ ዲፋይን አድርገን የምንተወው አይነት ነገር አይደለም። ሞር ፕራክቲካል ተርሞች ጋር ከመሄዳችን ኔክስት የሚኖረን ቪዲዮ ላይ እያንዳንዱ ፋንክሽን የሬዚስተር የቱ ጋር ነው ኤሌክትሮኒክስ ላይ የሚጠቅሙ የሚለውን እያየን እያንዳንዱ ወደ ተርሚኖሎጂ ነው የምንሄደው ማለት ነው። ሶ አሁን ላይ ያሉ ታይፖች